ሆርሞን ማለት ሰውነታችሁ ውስጥ ደማችሁ ውስጥ የሚለቀቅ ፈሳሾች ናቸው። እነዚህ ፈሳሾች የሚመረቱት በጭንቅላት ትዕዛዝ ከተለያዩ የሰውነታችሁ ክፍል ነው። ቴስቶስትሮን የሚባለው ሆርሞን ግንኙነት ፍላጎት እንዲኖራችሁ፣ ብልታችሁ እንዲቆም እስክትደርሱ ድረስ ጠንካራ ሆኖ እንዲቀጥል ወንድን ወንድ የሚያደርገው ሆርሞኖች ናቸው። ይህንን ሆርሞን እንዲመረት ደግሞ ከጭንቅላት ኤፍኤስኤች እና ኤልኤች የሚባል ሆርሞኖች ይለቀቃሉ። እነዚህ ሲለቀቁ ወደ ፍሬዎቻችሁ ይሄዱና ቴስቶስትሮን እንዲመረት ጭንቅላት ትዕዛዝ እየሰጠ እንደሆነ ምልክት ይሰጣሉ። ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች ደግሞ አሉ። እነሱ የዘር ፈሳሽ ልክ እንደጨረሳችሁ የሚለቀቁ ሆርሞኖች ናቸው። እነሱ ከጭንቅላት የሚለቀቁ ሆርሞኖች ናቸው እና የቴስቶስትሮን ተቃራኒ ሆርሞኖች ናቸው። ስለዚህ ልክ እንደጨረሳችሁ ብልታችሁ እንዲልፈሰፈስ፣ የረካችሁ እንዲመስላችሁ፣ የግንኙነት ፍላጎታችሁ ከመጀመሪያ ዙር በኋላ እንዲወርድ የሚያደርግ ነው ማለት ነው። ከዛ በኋላ ሁሉን ነገር ኮንትሮል የሚያደርግ የእንቅርት ሆርሞን አለ። ይህ ከእንቅርታችሁ የሚመረት ሆርሞን ነው እና የሰውነታችሁን አጠቃላይ ፍጥነት ዲተርማይን የሚያደርግ ነው። ስለዚህ ሲያንስ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ፕሮላክቲኖች በጣም ዝቅ ካሉ የቶሎ መጨረስ ችግር ሊፈጥሩ ይችላሉ። በጣም ከፍ ካሉ ደግሞ የብልት አለመቆም ችግር ሊፈጥሩ ይችላሉ። ቴስቶስትሮን በጣም ዝቅ ካለ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ስለዚህ ስንፈተ ወሲብ ለመታከም ሆርሞኖቻችሁን በሙሉ ቼክ ተደርጎ ከዛ በኋላ ያሉትን ችግር አንድ በአንድ ነው የሚስተካከለው ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት